ሙስሊም ክርስቲያኑ ተፋቅረው ከሚኖርባት የገጠር መንደር ተገኝቻለሁ። የዛሬው ሰርግ ለዓመታት በሰው ሀገር የኖረች የአንዲት ስደተኛ እህታችን ነው። የአደምና የሐዋ ጋብቻ እመኝላቸዋለሁ። ሰላም የተወደዳችሁ የሀገሬ ልጆች እንዴት ናችሁ? በዛሬው መሰናዶ ከስከዛሬዎቹ የሰርግ ፕሮግራሞች ለየት ያለ ልዩ የገጠር ሰርግ ወደ እናንተ አደርሳለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እጋብዛለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። የተወደዳችሁ ተመልካቾቼ እንግዲህ የዛሬውን ሰርግ ከስከዛሬዎቹ የሰርግ ፕሮግራሞች ለየት የሚያደርገው እስከዛሬ በተለያዩ አካባቢዎች ተጉዤ የተለያዩ እጅግ አስገራሚ የሆኑ የገጠር ሰርግ ዝግጅቶችን አካፍያችሁ ነበረ። የእስከዛሬዎቹ ሰርጎች በተለይ ደግሞ አረብ ሀገራት ወይም ባህር ማዶ የሚገኙ እህት ወንድሞች እዛ ሆነው እዚህ ሀገር ቤት ደግሞ እህት ወንድሞቻቸው በሚዳሩበት ወቅት ሁነቱን እነሱ በሌሉበት ሁኔታ እኔ ተገኝቼ በመታደም አንድም ለህይወት ዘመን ትዝታና ማስተዋሻ እንዳስቀምጥላቸው፣ ሁለትም ደግሞ የአካባቢያቸውን ባህልና ትውፊት በመላው ዓለም እንዳስተዋውቅ ነበር የሚልኩኝ። ዛሬ ደግሞ ለዓመታት በሰው ሀገር ኖራ ከ10 ዓመታት በኋላ ወደ ሀገሯ የተመለሰችና በዚህ ወቅትም ከቤተሰቦቿ ጋር ሆና የደስታ ቀኗን ከዘመድ አዝማር ጋር በጋራ ለማሳለፍ የወሰነች እህታችን ሰርግ ላይ መታደም ይሆናል ማለት ነው። አብራችሁ እንድትውሉ በድጋሚ እጋብዛለሁ። ረፋር ላይ ነው እንግዲህ ከደሴ ተነስቼ ጉዞ የጀመርኩት። ሰንጣ ከደሴ ከተማ በአማካይ 20 ኪሎ ሜትር ርቀት ላይ የሚገኝ አካባቢ ነው። ከደሴ ተነስታችሁ ቢለን፣ ገራዶና ይቶን ካለፋችሁ በኋላ ዳገታማውን ወደ ደቡብ ወሎ ዞን የምዕራብ ወረዳዎች የሚወስደውን መንገድ ይዛችሁ እንግዲህ ከዳገቱ አጋማሽ አካባቢ ስትደርሱ የምታገኙት አካባቢ ነው። የይቶን ወንዝ ተሻግራችሁ ወደ ሰንጣ ዳገስ ስትቃኑ በቀኝ በኩል ከድጆ በግራ በኩል ደግሞ የመቸላን አቅጣጫ ታገኛላችሁ። ታዲያ የሁለቱን አካባቢዎች ስም ሳነሳ ከነዚሁ አካባቢዎች የበቀሉት የቀድሞቹ የወሎ ላሊበላ ኪነት ቡድን አባላት የአምባሰሏ ንግሥት ማሪቱ ለገሰና ድምፃዊና ተወዛዋዥ መሐመድ ይመር ከመከም ትዝ አሉኝ። ማሪቱ ለገሰ ከከድጆ፣ መሐመድ ይመር ከመከም ደግሞ ከመቸላ ነበር የበቀሉት። እስኪ የእነዚህን ድንቅ የወሎ ፈርጦች ስም ካነሱ አይቀር በጋራ ከተጫወቱት ድንቅ ባህላዊ ዜማ ለቅምሻ ያህል ልጋብዛችሁ። ከመከን ኩሌ መጋዴዋ ከመከን ኩሌ መጋዴዋ ናከሜን አጥንታብ ይበልኝ ከመከን ኩሌ መጋዴ ከመከን ኩሌ መጋዴዋ ከመከን ከመከን ጎበሬ ከመከን ከመከን ጎበሬ ከመከን ወብል አረዳችሁ ከመከን ልቤ እንደበሬ ከመከን ኩሌ መጋዴ ከመከን ኩሌ መጋዴዋ ተመልካቾች የመጀመሪያውን ረጅም የሞተር ጉዞዬን አድርጌ ዛሬ የሰርግ ፕሮግራም ልሰራ ነው። ስለዚህ አብራችሁኝ ተጓዙ። ከዚህ ማዶ ሰንጣ የሚባለው አካባቢ ልዩ የሆነ የሰርግ ፕሮግራም ይኖረናል። እንደምታዩት አሁን 22 ኪሎ ሜትሮችን ተጉዤ ከደሴ መጥቻለሁ። ከ22 ኪሎ ሜትር በኋላ እዚህ ደርሻለሁ። ከዚህ በኋላ እንግዲህ ወደ ሰርግ ቤቱ ለመሄድ የተወሰነ ከነዳው በኋላ ማለት ነው ሞተሬን አቁሜ የእግር ጉዞ ደግሞ ይጠብቀኛል። ምንም ሞተር ብትገዙ ባትገዙ የእግር መንገድ አይቀርም። ለማንኛውም አንሰማውም። ማዶ መሻገር አለብኝ በእግሬ።
ይሄን ያህል ረፍት ከወሰድን እንግዲህ ወደዚህ አካባቢ የመጣሁት እንግዲህ በሰርጉ ዕለት እሁድ ረፋድ ነው። እዚህ ሰርግ ተገኝቼ ዛሬ ዳግም ወደ ደሴ አልመለስም። ምክንያቱም ነገ ሰኞ ደግሞ ሌላ መሰናዶ፣ ሌላ ፕሮግራም ከትውልድ መንደሬ ገልሻ ስላለ በቀጥታ ይህን ሰርግ ታድሜ እንደጨረስኩ ከ10 ሰዓት በኋላ ወደ ገልሻ መሄድ አለብኝ ማለት ነው። ስለዚህ ከዚህ ሰዓት ጀምሮ እስከ 10 ሰዓት ገደማ ያለውን የሰርግ ቤት ድባብ በጋራ እንቃኛለን። ሰላም አላችሁ ወንድም። የእሸቱ ካሳ ቤት የት ነው? ከዳር ያለው ነው ላይኛው? የጭቃው? እሺ። እብሪያሊስ የሚባለው ሰርግ ያለበት? እብሪያደም። ጉድ። መንገዱ በየት ነው ታዲያ በእግር የሚኬደው? 30 ደቂቃ ይበቃዋል? 30 ደቂቃ አይፈጅም? እሺ። ሰርግ መጥቼ ነው ሀገራቸው። አዎ እሺ። ቆርቆሮ ቤቱን? አዎ 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 ላይኛው? አዎ እሺ እሺ። አመሰግናለሁ። ሰላም አላችሁ። እንግዲህ እዚህ ጋር የምታዩት ቤት አቶ እሸቱ ካሳ ሞተሬን እንግዲህ በረንዳ ላይ ያለምንም ችግር ጥላ ላይ አስቀምጠውልኛል። እኔም ሄደው ደግሞ ማዶ በእግሬ መጓዝ አለብኝ። ይሄው ክረምት ነው፣ ዝናብም ከጣለ ጃንጥላ ይዘናል። ስለዚህ ጉዞ እናደርጋለን። ማዶ ላይ ነው መሄድ ያለብኝ። እንደምታዩት ተመልካቾች ማዶ ያለው ቆርቆሮ ቤት ከሱ በታች ነው ብለውኛል። እንግዲህ ጉዞ ቀጥያለሁ። አሁን 6 ሰዓት ከ10 ነው የሚለው። በዚህ ቁልቁለት ይመስላል እንደምታዩት መንገዱ። ያው ከጀርባ ወረታች ቁልቁለት ነው። በኋላ ግን እንዴት አይነት ዳገት እንደሚሆን አይታወቅም። በጣም ከባድ ነው። እዚህ ማዶ ነው ብለዋል ሰርጉ። እንግዲህ ሰንጣ ይባላል። ይሄ ድሮ በእግራችን ከገልሻ ደሴ እየተመላለስን በወር አንዴ ምናምን በዚህ ነበር የምንመጣው፣ በመኪና መንገዱ ሳይሆን በአቋራጭ ማለት ነው። ትክክለኛ አይደለሁም፣ እርግጠኛ አይደለሁም አሁን መንገዱን በትክክል መያዜን። አዎ ፋፋ እየገባሁ ነው። መቼም ሀገራችን ሰላም ነው እንጂ እዚህ ሸለቆ ውስጥ ነው። ምን አለ ሙሽሪት አንድ የሚቀበል ልጅ በትልኪልኝ። እንደው ምንም መንከራታት ለማዴ ቢሆን አረ ወየው ሸለቆ ውስጥ ገብቼ ነው የምወጣው። ለሰርግ የተዘጋጀ ያለ ሰው አለ እዚህ ታች። ወንዙን ተሻግረን ደግሞ ወደ ሀገቱን ተያይዘነዋል። ጥላ ለካ ወሳኝ ነው። ያን ማዶ ተራራ ወርደን ነው ያማዶ ተራራ የሚለው ዘፈን እዚህ ጋር ቢገባ አሪፍ ነው። የዩቲዩብ ቅጣት ባይኖር እንግዲህ ከማዶ ያን ተራራ ወርደን ይህንን እየወጣን ነው። አቤት የምትወዱትን ነገር ስትሰሩ እኮ ጉልበታችሁ አይደክም አይዘል እንዴ! እንኳን ለማዳም ቅመም ሰርግ ስንቱ ሀገር ሂደናል እንጂ ዛሬ በጣም የተጣበበ ፕሮግራም ውስጥ ነበርኩ። እውነት ለመናገር አቀበቱን ወተናል፣ ዘልቀናል።
በዚህች ናት። እሺ እዛ ጋር ይታየኛል። እንግዲህ ተመልካቾች ከዛ ማዶ ነው የመጣሁት። እዛ ጋር ሰማያዊ ቤት ያለበት ነው መኪና መንገዱ። ከዳባ መግለቢያ ዝቅ ብሎ ሰንጣ በዚህ ነው። ወደ ላይ ነው እንዴ? እሺ እንግዲህ ከዛ ማዶ ነው የመጣ ነው ማለት ነው። ይህ ሸለቆ ባይኖርና ሜዳ ቢሆን ያለምንም ችግር ቀጥ ብለን ነበር የምንመጣው። አሁን ሰርጉ ቤት እየደረስን ነው። ተመልካቾቼ በዚህ መንገድ እንግዲህ ቁልቁለቱን ወርጄ ዳገቱን ወጥቼ ከሰርጉ ቤት ደርሻለሁ። ገና ረፋድ ስለሆነ ሰው አልመጣም። ቤተ ዘመድ ሽር ጉድ እያለ ነው። ምግብ መጠጡን እያዘጋጀ የሚመጣውን ዘመድ አዝማድ ለማስተናገድ በዝግጅት ላይ ነው የሚገኙት። እኔም እንግዲህ ወደ ዳስ ገብቼ ምሳ በላሁ። ምሳ ከበላሁ በኋላ ከዳስ ወጥቼ ዞር ዞር እያልኩ አካባቢውን ለመቃኘት እየሞከርኩ ነው። ተመልካቾቻችን ይሄ ማዶ ፊት ለፊት የምታዩት የጎተራ ዳገት ይሰኛል። ከዚህ ጀርባ የባለፈውን ሰርግ ያሳየኋችሁ የኩሮ አካባቢ ይገኛል። ከዚህ ጀርባ ማለት ነው። ከተራራ ወደዚህ ደግሞ ማዶ የምታዩት የጽጋጃ ኖሪዎስ ቤተክርስቲያን ነው። ከዚህ ቀደም ወይዘሮ አባይ የተሰኘች እናት ጋር ከሚየጓዳ ቆይታ ያደረኩት እዚህ ማዶ መንደር ነው። ጽጋጃ ኖሪዎስ ጦሳ ተራራ እና ገራዶ ሜዳ በመጠኑ ይታያል። የተወደዳችሁ ተመልካቾች የረፋድ ሽር ጉዱ ቀጥሏል። አሁን ላይ ዳሱም እየሞላ ነው። ሴት ወንዱ በተዘጋጀለት ስፍራ እየተቀመጠ ነው። ህፃናቱም እንግዲህ ቀዩን መሙላት ጀምረዋል። ምናልባትም እንደ ቅርበትና ርቀቱ ከቆቱ፣ ከሞሰቢት ጎራ፣ ከጥጋጃ፣ ከይቶ፣ ከገራዶ፣ ካባሶና ከሌሎችም አካባቢዎች ነው የተሰባሰቡት። በኋላ ላይ ግርግሩ እየጨመረ ስለሚመጣ በዚህ አጋጣሚ ባገኘሁት ፋታ እንግዲህ የሙሽሪት ቤተሰቦችንና ሙሽሪትን ለማናገር ሞክሬያለሁ። የሙሽሪት አባት ልጃቸው ከ10 ዓመታት በኋላ መታላቸው እሳቸውንም እድሜ ሰጥቷቸው ለዓመታት በሰው ሀገር የኖረችው ልጃቸውን ደስታዋን ለማየት ስለታደሉ እጅግ በጣም ደስ ብሏቸዋል። ሆኖም እንግዲህ ሁሌም ቢሆን ሕይወትና ምኞት አይሞላምና እሷ መታ የእሷን ደስታ ማየት መቻላቸው ትልቅ ነገር ቢሆንም ሌሎቹ ልጆቻቸው ደግሞ እዛው ስደት ላይ ሆነው ይህን ደስታ ባለመካፈላቸው እንግዲህ አርሶ አደሩ አባት ቅር ተሰኝተው ባነጋገርኩባቸው ወቅት እንባ ሲተናነቃቸው ተመልክቻለሁ። ማልበል ስሞትን እብራሂም ሙሳ። እንዴት ነው ፕሮግራሙ? እንዴት ነው የዛሬ? ያው ልጆትን ሊድሩ ነው። በደንብ ነው። ምሳቤ በደንብ ስለደገሰ ነው። ስንት ልጆች ወልደዋል አባቴ? አባቴ 3 ሴቶች 2 ወንዶች። ስንተኛ ልጆት ናት የዛሬዋ ሙሽራ? ሁለተኛዋ። ብዙ አመት ቆይታለች። ከ10 ዓመት በላይ ቆይታለች። ይሄን ያህል ጊዜ ቆይታ ገና አሁን መምጣቷ ነው? ገና አሁን መምጣቷ ነው። ምን ተሰማሁት? ይሄን ያህል አመት ልጆት ርቃዎት ኑራ ከፍተኛ ደስታ ተሰምቶኝ ይሄን ለመደገስ ይችላል። አሁን ደግሞ ወጉ ደርሶት የልጆን ማረግ ለማየት ይሄው ደግሰው ከላይ ከታች እያሉ ነው። ሌሎች ልጆችም ውጭ ያሉ መሰለኝ። ማን ትባላለች? ሮዛና ሰይድ ብሬ አዲስ አበባ አህመድ። ሮዛንስ ድረዋል? አዎ ድሬያለሁ። ስለዚህ በዚሁ አጋጣሚ ለሙሽሪት የሚያስተላልፉት መልእክት ወይ ደግሞ ዱዓ ካለዎት? ልጅ እንድትወልድልኝና ማረግ እንድደርስልኝ እኔ እሷም እንዲሰማት ብዬ ይህን አስተላልፋለሁ። ውጭ ላሉትስ እዚህ ደስታ ላይ ላልተገኙ ለሰይድ ብሬ ደስታ እንዲካፈሉልኝ በደንብ አስተላልፋለሁ። ማልበል ስሞት አለምነሽ አህመድ። እንዴት ነው ዛሬ ቀኑ? የሚያምር ደስታ ለለለለለ ነው። አልሐምዱሊላህ ረብ ዓለሚን ሽኩር ይገባው ለትልቁ ጌታ አልሐምዱሊላህ። በዚሁ አጋጣሚ በዚህ ቀንም ላልተገኙት ውጭ ላሉትም ልጆችስ መልእክት ያስተላልፉላቸው። ለአህመድ ብሬ ለልጅ፣ ለሰይድ ብሬ ለልጅ፣ ለሮዛ ብሬ ለልጅ፣ ለነሱ ደስታውን አብረን እንኳን የተካፈልን ባሉበት አዎ ጤና ይስጥልን በሉ። መልካም ቀን፣ የደስታ ቀን ይሁንልዎት። እሺ መርሐባ። እሺ ማየ፣ እሺ ማየ ማልበል አንሻደም የሙሽሪት አክስት የሮዛ ኢብራሂም እናት
እንዴት ነው ዛሬ ደስታው? በጣም ደስ ብሎኛል። ዓለም ለደስታ አለ ያደርግልኝ። የአደምና የሐዋ ጋብቻ እመኝላቸዋለሁ እና ይሄው ከዘመር ጋር እንደዚህ አብሬ ተደስቼው እያለሁኝ እሷንም ሮዛ ኢብራሂምንም በጣም ደስ ይበላት። መሳ ትባልም ነጃት ነው የዛ ሀገር ስሟ መሰለኝ። መሳይ እናንተ ነው፣ መሳይኛ ነው። ነጃት ደግሞ የውጭ ነው መሰለኝ። እና የምሳ ኢብራሂም የደስታዋ ተካፋይ አንቺ አደም እባላለሁ። በጣም አመሰግናለሁ። በሰላም በደስታ የአደምና የሐዋ ጋብቻ ያደርግልኝ። እሺ አመሰግናለሁ። እኔም እሺ በቃ ለዓመታት በስደት ቆይታ ስትመጣ የምትወዳቸውን ቤተሰቦቿን በሕይወት አግኝታ የአባቷን ቀይ ስትረግጥም ክፉ ሳሰማ ለዚህ የደስታዋ ቀን በመብቃቷ የዕለቱ ሙሽራ ነጃት ኢብራሂም ስሜቷን ያጋራችኝ ከእንባዋ ጋር እየታገለች ነበረ። እሺ እቴ በመጀመሪያ እንተዋወቅ። ማን ልበል ስምሽ? እኔ ምሳ ኢብራሂም እባላለሁ ወይም ደግሞ ነጃት ኢብራሂም። ነጃት ኢብራሂም እዚህ ተወልደሽ ባደግሽበት በምሳ ነው የምትታወቂው። እሺ ዛሬ እንግዲህ ከብዙ ዓመታት ውጣ ወረድ በኋላ ወደ ሀገር ቤት ተመልሰሽ የደስታሽ ቀን ላይ ነው የምንገኘውና ምን ያህል ጊዜ ቆየሽ? ውጪ 10 ዓመት። የት ነበር የሄድሽው? ዱባይ 10 ዓመት። በመሀል ቤተሰብ ለማየት አልመጣሽም? አልመጣም። ህይወት ቆይታ እንዴት ነበረ? አልሐምዱሊላህ አሪፍ ነበረ። አሁን የመጨረሻ አስበሽ ነው የመጣሽው ወይስ በመሀል? ተመላሽ ነሽ። እሺ እንግዲህ ዛሬ የደስታሽ ቀን ነው። ምን ተሰማሽ? ከብዙ ዓመታት ውጣ ወረድ በኋላ ዛሬ ላይ ደርሰናልና እንዴት ነው ስሜቱ? አልሐምዱሊላህ አሪፍ ነው። ቆየሽ ከመጣሽ? ሁለተኛ ወርሽ ማለት ነው። በጣም ደስ ይላል። እንግዲህ ዛሬ አብሮ አደጎችሽ፣ በእርግጥ አብሮ አደጎችሽ አይኖሩም በብዛት የሉም። ምክንያቱም ይታወቃል አሁን በዚህ እድሜ ያለ ወጣት ሴት ልጅ የለም ያው በሁሉም አካባቢ። በዚህ አጋጣሚ ሲያዩት ያው እዛ ስንመጣ አብረን እናከብራለን። ሁለተኛ ደስታውን ያው ባሉበት ሆነው ይካፈሉ ነው። በጣም ደስ ይላል። ከዛ ውጭ ግን እናት አባቶችሽ እዚህ ያሳደጉሽ ጎረቤት ዘመድ አዝማድ ተሰባስቧልና ምን ተሰማሽ? ያው በእርግጥ ገና ነው፣ አሁን ገና እየተሰባሰበ ነው። ቀንሽን ስታይ እዚህ አባትሽ ቀዬ እናትሽ ቀዬ ሆነሽ ስሜቱ ምን ይመስላል? በጣም እድለኛ ነኝ ቤተሰቦችን ስላገኘሁ፣ አባቴ እናቴ ሁሉም ሳይጎሉ ስላገኘሁ በጣም ደስተኛ ነኝ። አልሐምዱሊላህ። ብዙ ጊዜ አረብ ሀገር ያሉቶች የሚታወቁት እዚህ ያሉት ወንድሞቻቸውን ደግሰው በመዳር ነውና እኔም ለመጀመሪያ ጊዜ ነው ራሷ ስደተኛዋ እህቴ መታ የደስታዋ ቀን ላይ ስገኝና ያ ልዩ ስሜት አለው። ምክንያቱም እናንተ ለቤተሰብ ለፍታችሁ ደክማችሁ ሌላውን ለማስደሰት ስትጥሩ ነው የሚታየው ብዙ ጊዜ እና በዚሁ አጋጣሚ ውጭ ላይ ላሉ እህት ወንድሞችሽ የሀገርሽ ልጆች የደስታሽ ቀን ላይ ተገኝተው ባይካፈሉም እስኪ መልእክት አስተላልፊላቸው። አልሐምዱሊላህ የደስታዬን ቀን ራሴ እነሱ ባይኖሩም ራሴ ደግሼ ከቤተሰቦቼ ጋር ተጋግሼ ያው ቤተሰቦችን ለማስደሰት አልሐምዱሊላህ ያው እዚችን ቀን ደርሻለሁ። እናንተ ባትኖሩም በጎኔ እንዳላችሁ ከጎኔ እንዳላችሁ አድርጌ ነው የማስበው። እህቴ ጓደኞቼ እሺ አይዞሽ። በእርግጥም እህቶቻችንን በተለይ በስደት ላይ የሚገጥማቸውን ፈተና ስናስብ በሰላም ተመልሶ ቤተሰብ ጋር ተገናኝቶ በእንዲህ አይነት ልዩ ቀን ደስታን መጋራት መቻል በእጅጉ ያስደስታል። በዚህ አጋጣሚ በመላው ዓለም በስደት ላይ ከሀገራችሁ ርቃችሁ ለምትገኙ ውድ ኢትዮጵያውያን የሀገር ልጆች ሁሉ እቅዳችሁ፣ ህልማችሁ፣ ሐሳባችሁ ተሳክቶ ወደ ሀገራችሁ ተመልሳችሁ ከቤተሰቦቻችሁ፣ ከዘመድ አዝማዶቻችሁ፣ ከአብሮ አደጎቻችሁ ጋር የደስታ ጊዜ በጋራ እንድታሳልፉ ምኞቴ ነው። ወደ ቀጣዩ ልውሰዳችሁ። የተወደዳችሁ ተመልካቾቼ እንግዲህ የዛሬው ሰርግ እጥር ምጥን ያለ ነው። በጣም በርካታ ሰው የተጠራበት አይደለም። የአካባቢው ነዋሪ እና ዘመድ ቤተሰብ ነው የተጠራው። ይህም እንግዲህ በተለይ ወቅቱን ያገናዘበ ከኢኮኖሚያዊ ፋይዳውም አንጻር ተገቢና እጅግ የሚመከር ነው። ምክንያቱም በአቅም መደገስና ለሰርግ የሚውለውን ወጪ ሙሽሮቹ ለወደፊት ህይወታቸው ቢያውሉት የተሻለ ስለሚሆን በዚህ ወቅት ኑሮ ሳት በሆነበት ምናልባት ያለን የኢኮኖሚ አቅም እጅግ የጠነከረ ካልሆነ በስተቀር የተንዛዛ ድግስ አስፈላጊ አይደለምና የዛሬው የሰርግ ሁኔታም ከዚህ አንጻር ማስደስቶኛል። ተመልካቾቼ እንግዲህ ዞር ዞር እያልኩ አጠቃላይ ድባቡን ለመቃኘት እየሞከርኩ ነው። ካፍታ ቆይታ በኋላ ሰርገኛ መጣ።
እንግዲህ ሰርገኛ ሲመጣ ለወትሮው ሆታ ተሰምቶ ተሩጦ ነበር የሚወጣው። እኔ ግን ቀድሜ ሆታ አልሰማሁም። ያው ሰርገኛ መጣ የሚል መረጃ ስለሰማሁ ብቻ ወደዛው አቅጣጫ አመራሁ። እንግዲህ የዛሬዎቹ ሰርገኞች ምናልባትም ሆታ አወራራጅ አልያዙም ይሆናል። ድምፃቸውን አጥፍተው ነው እንግዲህ በሰልፍ ወደ ሙሽሪት ግቢ የገቡት። ምንም አይነት የሆታና የጭፈራ ድባብ ሳይኖር እንግዲህ ሰርገኛ ወደ ዳስ ገብቷል። ቤተ ዘመድም ዳስ ውስጥ ተቀምጦ ሰርገኞቹን ተቀብሏል። ካፍታ ቆይታ በኋላ ለሙሽሪት ይዘው የመጡትን ስጦታና አልባሳት አስረክበዋል። በዚህ ወቅት እንግዲህ እኔም ድባቡን ለመቅረጽ ስሞክር ከሰርገኛ አጃቢዎች መሃል መቀረጽ የማይፈልጉ አካላት እንዳሉ መረጃ ደረሰኝ። ወዲያው እንግዲህ ቀረጻውን አቆምኩ ማለት ነው። በዚህ አጋጣሚ የተወደዳችሁ ተመልካቾቼ ገጠር የተለያዩ ፕሮግራሞች ኑሯችሁ ስትጋብዙኝ በቅድሚያ በተለይ ሰርግ ከሆነ ሙሽራውና ሙሽሪትን ከዛ ባሻገር የሙሽራውንም ሆነ የሙሽሪትን ቤተሰቦች የቀረጻ ፈቃድ መጠየቅና ማሳመን ከዛም አልፎ ሙሽራውም አጃቢዎቻቸውን ለሰርገኛ የሚሄዱትን ወጣቶች ጭምር ፕሮግራሙ እንደሚቀረጽና በኋላም ላይ ሚዲያ ላይ እንደሚተላለፍ መረጃ መንገር ይኖርባቸዋል። ይህም መቀረጽ የማይፈልጉ ግለሰቦች ካሉ ግላዊ ነፃነታቸውን ላለመጋፋት የማይቀረጹበት ሁኔታ ይኖራል። ከዛ ባሻገር ቤተሰብም የማይስማማ ቢሆን እንኳ በርካታ ኪሎ ሜትሮችን አቋርጬ ገጠር ድረስ ከመጣሁ በኋላ እንዲህ አይነት ችግሮች ሲያጋጥሙ አስቸጋሪ ነው። ምክንያቱም በጦሳቲው የገጠር ለዛ ሚዲያ እንዲህ አይነት የሰርግ ፕሮግራሞችን ገጠር ድረስ ሂደን የምንቀርጸው የቀረጻ ክፍያ ተከፍሎን አይደለም። በዋናነት የአካባቢውን ባህልና ትውፊት በመላው ዓለም ለሚገኙ ተመልካቾቻችን ለማድረስ ካለን ጉጉት አንጻር ነው እንግዲህ በቀጥታ ጥሪያችሁን አክብረን የትውልድ ቀያችሁ ድረስ የምንመጣው። ስለዚህ ቀድማችሁ በቻላችሁት መጠን ፈቃድ ብትጠይቁና ቀድማችሁ መረጃ ብትሰጧቸው የቀረጻው ዓላማ ምን እንደሆነ ብትነግሯቸው መልካም ነው። የተወደዳችሁ ተመልካቾቼ ለማንኛውም እንግዲህ የዳስ ውስጥ የቀረጻ ሁኔታ ስላልተሳካ ወደ ውጭ ወጥቻለሁ። ውጭ ላይም ስወጣ እንግዲህ የአካባቢው ወጣቶች የሙሽሪት አብሮ አደጎች ሰብሰብ ብለው ሲጨፍሩ አገኘው። የጭፈራው ተሳታፊ እንግዲህ በአጋጣሚ ሁሉም ወንዶች ናቸው ማለት ይቻላል። ሴት ወጣቶችን ፍለጋ አይኔ ግራቀኝ ቢያማትርም ከሁለት ወይም ከሶስት በላይ ወጣት ሴቶችን ማየት አልቻልኩም። ይህም እንግዲህ ስደት ምን ያህል ተጽዕኖ እየፈጠረ እንዳለ የምንረዳበት ነው። በብዙ አካባቢዎች ላብነትም ባለፈው ወደ ወራኢሉ በሄድኩበት አጋጣሚ በአካባቢው ላይ በርካታ ወንድ ወጣቶች ከዛ ባሻገር አባቶችና እናቶች ነበሩ ሰርጉን ሲያደምቁ የነበረው። በርካታ ቁጥር ያላቸው ሴት እህቶቻችን የትውልድ ቀያቸውን ለቀው ባህር ማዶ እንደተሻገሩ የሚያሳይ ነው። ለነገሩ ወንድ ወጣቶችን የሚያገኘነው እዚህ አካባቢ በመሆናችን ነው። ምናልባት ደግሞ ወደ ቆላማዎቹ የደቡብ ወሎ፣ የምስራቅ ወረዳዎች እንዲሁም የሰሜን ወሎ አካባቢዎች ብትሄዱ ደግሞ በገጠር አካባቢዎች ላይ ወንድ ወጣቶችን ማግኘት ከባድ ነው የሚሆነው። ምክንያቱም በህገወጥ መንገድ በባህር ወደ መካከለኛው ምስራቅ የሚሰደዱ ወጣቶች ቁጥር እጅግ በጣም በርካታ በመሆኑ ምክንያት ነው። የተወደዳችሁ ተመልካቾች እንግዲህ ጭፈራው ሞቅ ደመቅ ሲል ከወጣቶቹ አልፎ እናቶችም አዛውንቶችም ትናንታቸውን እያስታወሱ ነሸጥ እያደረጋቸው ነው።
መኖር ደግ ነውና እንግዲህ ብዙ ያሳያል። ሰላም ሆኖ ዘመድ አዝማድ በዚህ አጋጣሚ ተገናኝቶ ደጋጎቹ እናቶችም እንዲህ ፈገግ ሲሉ ማየት ደምን በደስታ የሚያሞቅ ነገር ነው። አሁን በዚህ ሰዓት እንኳን በተለያየ ሀገራችን ክፍል በሰላም እጦት ምክንያት እንግዲህ በርካታ ቁጥር ያላቸው እናቶቻችን እያለቀሱ ነው የሚገኙት። ከዚህ አንጻር በዚህ ቅጽበት እንኳን ሰላም ያለውን ዋጋ በእጅጉ መረዳት ይቻላል። እንደው ገባ ብለው ባሉት አይሆነኝ ነው ባገት ማለት ነው። ተመልካቾቼ አሁን ደግሞ ወደ ዳስ ተመልሻለሁ። ለሰርገኛ መስተንግዶ ተጀምሯል። እንጀራ ወጡ፣ ስጋ መጠጡም ቀርቧል። እኔም ሁነቱን እየቀረጽኩ ነው። አሁንም ግን በድጋሜ ለሁለተኛ ጊዜ የቀረጻ ተቃውሞ ገጥሞኛል። እኔም አሁን ላይ የመጨረሻ ውሳኔ ወስኜ አንድም የሰዎችን ግላዊ ነፃነት፣ ሁለትም ራሴን ለማክበር ስል ዳግመኛ እንግዲህ ወደ ዳስ ላለመሄድ ወስኜ ወጥቻለሁ። ያም ሆነ ይህ የዳሱን ሁኔታን ተውና ወደ ባህላዊ ክዋኔው ልመልሳችሁ። የወጣቶቹ ጭፈራ አሁንም ሞቅ ብሏል። ሰንጣን በዚህ አካባቢ ካሉ ሰፈሮች የሚለያት ሙስሊም ክርስቲያኑ በፍቅርና በአብሮነት የሚኖርባት መንደር መሆኗ ነው። በዚህ አካባቢ ከሚገኘው በርካታ ቁጥር ያለው የሙስሊም ማህበረሰብ ባሻገር አሁን ካለሁበት መንደር ዝቅ ብሎ የጽጋጃ ኖሪዎስ ቤተክርስቲያን እንዲሁም እዚህ ሰንጣ ላይ የገዳ አባ ገብሬ ቤተክርስቲያኖች ዙሪያ በርካታ ክርስቲያኖች ይኖራሉ። ታዲያ በጭፈራው ላይም ይህ አብሮነትና ፍቅር ጎልቶ ይንጸባረቃል። ሁለቱ አብሮ አደግ ወጣቶችም ጀማል ቡሲና ከተማው መምሩ እየተቀባበሉ ሲዘፍኑ ላያቸው እጅግ ደስ ያሰኛሉ። ስሙ ከተማ መምሩ ይባላል። ከተማ መምሩ የት ነዋሪ ነህ? እዚሁ ሰፈር ነህ። እንዴት ነው ዛሬ ሰርጉ ድባቡ ምን ይመስላል? አሪፍ ነው። እንግዲህ እንደምታየው ጥሩ ላይ ነው። ምንም ደስ ይላል። ቅድም ከአንድ ሙስሊም ወንድምህ ጋር ጓደኛህ ጋር እየተቀባበላችሁ እየዘፈናችሁ እያየሁ ነበር። እንዴት ነው ከልጅነት ጀምሮ አብራችሁ ስታድጉ አብሮነቱ ምን ይመስላል? ደስ ነው። ከታየው አብረን አንድ ሰፈር ልጆች ነን። ያው ደስ አኗኗር ነው ያለን ከታች እስካሁን ድረስ። ያው አሁንም ባለው ደግሞ ወደፊትም ያው አንድነታችን ይቀጥላል። በጣም ደስ ይላል። እሺ፣ አመሰግናለሁ። እሺ ወንድሜ
ከጭፈራው ባሻገር ዙሪያዬን ሳማትር አንድ የተከበሩ አባትን አገኘው። ተመልካቾቼ ግጥምጥሞሹ እጅግ የሚገርም ነው። ከአንድ ወር ገደማ በፊት በገራዶ ማዶ በቢለን አሻጋሪ ኩሩ ወደ ተሰኘ አካባቢ ሂጄ አንድ ልዩ የሰርግ ትዕይንት አጋርቻቸው ነበረ። በመጠናቀቂያው ላይ ግጭት በተከሰተበት በዛ ሰርግ ላይ ሰርገኛ ሆነው ሙሽራውን አጅበው ከመጡ ሽማግሌዎች መካከል አንዱ የሆኑት ዛሬ ያገኘኋቸው አባት ሰርጉን እንግዲህ በቀረርቶና በሆታ እጅጉን አድምቀውት ነበረ። በአስገራሚ ግጥምጥሞች ዛሬ ድጋሜ ተገናኝተናል። ይህ አባት የዚህ አካባቢ ነዋሪ ናቸው። እስኪ ቀረርቷቸውን ላስታውሳችሁና ከእሳቸው ጋር ቆይታ እናደርጋለን። አለበል እንተዋወቅ እና እሸቱ ይመር ነው። እሸቱ ይመር አለ ይባላል። ነዋሪ የት ነዎት? ናር ጥጋጃ። ባለፈው ኩሩ ሰርግ ተገናኝተን ነበረ። ሰርግ እዛው ብለናል። በደንብ ተጫውተናል። እንዴት ነበር የሰርጉ ውሎ? የዛን ቀን በጣም ደስ የሚል የሚያምር ነው። በኋላ ትንሽ እንደጠፋ አፋሩብኝ። መጨረሻ ላይ ሆነብኝ። ሰርጉ ላይ በጣም ደስ የሚል ሰርግ ነው። ሰርጉ ላይ ድምቀት ከፈጠሩ አባቶች መካከል በዋናነት እርስዎ ነዎት የሚጠቀሱትና ቀረርቶ ከመቼ ጀምሮ ነው የተማሩት? በምን አጋጣሚ ለመዱ? እንደው በሰርግ ምናምን እንደው ተቤት ትንሽነት የጀመረ ጨዋታ በደንብ እችላለሁ። በደንብ እጫወታለሁ። ሰርገኛ አንደኛ ሰርገኛ ሁሌ የምሄደው ነኝ። ሙሽራ አክባሪ ነኝ። ሙሽራ ያከበርኩ በደንብ አድርጌ ነው መጫወትም እችላለሁ። በጣም ሰርግ ባለበት ያው ፈረሰን እጭናለሁ። ፈረሰኛ ነኝ። ሄዳለሁ። እዛ ተጫውቼ ሙሽራን ባንከባክቤ በደንብ አስደስቼ ቤት እገባለሁ። የፈረሶ ስም አለው? አዎ። ማን ይባላል? የፈረሶ ስም ዳማ ነው። ዳማ። ቀይ ነው። ዳማ ነው። ቀይ ነው። የሚያምር ነው። የሸጋ ነው። በጣም ያከብረኛል። አከብረዋለሁ። የሚገርም ነው። አሁንም አለ? አሁንም በሱ ነው የምሄደው። የዛን ቀን ያው ሩቅ ስለሆነ በመኪና ስለሄዳችሁ ነው? እንደዛታ የሰፋው መኪና ምናምን ያለ የሚል ፈረሱ ጥየሆርኩኝ እንጂ አለ ፈረሱ ሰርገኛ አልሄድም። ያው ያኔ መኪና አለ የሚል ስለነበረ መኪና አለ የሚል ነው እንጂ ፈረስን ታጭንማ ፈረስ ነው መጓዝ የሚችል። በልጅነት ሰርግ የት ትሄዱ ነበር? ወይ በወጣትነት ለለፍጀሌ ለምን? ወዲያ ሰመረ ገንዲያ በደጋ አስገዶ ሄዳለሁ። ደጋ ሄዳለሁ። በደጋ ባለበት ሁሉ ዞሮ እንትን አገለግላለሁ። በጣም አመሰግናለሁ። ደግመን ስለተገናኘን ደስ ብሎኛል። ደርሶ እኮ አገኘዋለሁ። እንግዲህ ተራራየ ይሸግራል ኮርሱ ሆርብኒ ሙሽራው ግን ገና ወጣቱ እንደቁ መሬ አልጣቱ ሙሽራው ግን ይኸውላችሁ እምሸልሙ እስኪናች ሀኖ ለገና ሀጆ ቢዘር ሀጆ ነው ዘሩ ሀቶ ምሄረጅ ገና ግልገሉ ድንጋይ ቢሸበት ሀይበላቶ ሀቶ ከደረጅ ሀመኳንቶ ሀፈቶ ማለጅ ሀማቢያት የተወደዳችሁ ተመልካቾቼ ጭፈራው ቀጥሏል። ሰዓቱ 10 ሰዓት ከ20 ገደማ ሆኗል። እስካሁን ድረስ ሰርገኛ አልወጣም። ከዚህ በተጨማሪም እንግዲህ ወደ ዳስ አቅንቼ ያለውን ባህላዊ ሁነት ለመቅረጽ ምቾት አልተሰማኝም። በዚህ ሁኔታ ከቀጠለ ምናልባትም እንግዲህ ጥፍር ቆረጣ ላይ ችግሩ ሊባባስ ይችላል።
በዚህ አጋጣሚ እንግዲህ አትቅረጸኝ የሚሉ አካላት በነበሩበት ወቅት ሙሽራውና ሙሽሪት ጉዳዩን ሰምተው ለማስተካከል የቻሉትን ሞክረዋል። በዚህ አጋጣሚም እነሱን ለማመስገን እወዳለሁ። እኔ ግን ሰዓቱም ስለመሸ ከዛ ባሻገር ወደ ገልሻ ቀሪ የ15 ኪሎ ሜትር ጉዞም ስለሚጠብቀኝ እዚህ ጋር አቁሜ የመልስ ጉዞዬን መጀመር ይኖርብኛል። እንግዲህ ተመልካቾቼ አሁን ከሰርግ ቤቱ ወጥቼ የመልስ ጉዞ ጀምሬያለሁ። ተመልካቾቼ ጉዞ ወደ ማዶ። ከዚህ በኋላ እንግዲህ ሙሽራ ለመውጣት ገና ብዙ ሰዓት ይቀራልና ምንም ማድረግ አልቻልኩም። ተመልካቾቼ ከማዶ መንደር መጥቻለሁ። ሰላም አላችሁ? ሰላም ናችሁ? አለና ማን ነው? መጥቻለሁ ቅድም ቃስ። እሺ ሰላም ነው። ሞተሬን ካስቀመጥኩበት ከአቶ እሸቱ ካሳ ቀዬ ደርሻለሁ። እንደምትመለከቱት እንግዲህ ሞተሬ ከዛ ባሻገር ደግሞ እቃ ሙሉ የያዙ ሻንጣዎቼ ምንም ሳይነኩ በክብር ተቀምጠው ቆይተውኛል። በዚህ አጋጣሚ አቶ እሸቱ ካሳንና ቤተሰቦቻቸውን ከልብ አመሰግናለሁ። እዚህ ከደረስኩ በኋላ እንግዲህ የሞተሬን እቃዎች አደራጅቼ የሞተር ጉዞ ልብሴን ቀይሬ አዳሬን መዳረሻዬ ወደ ሆነችው የገጠር ቤተሰቦቼ መንደር ግራይ ሜዳ ገልሻ ጉዞዬን ጀምሬያለሁ። አሁን እንግዲህ ወደ ገልሻ ጉዞ ተኩል ነገ ሰኞ ሌላ ሰርግ ይጠብቀኛል። የነገው ሰርግ ደግሞ የቤተሰብ ሰርግ ነው። አንድም እንደ አንድ ቤተሰብ መታደም ይኖርብኛል፣ ተጠርቻለሁ። ሁለትም ደግሞ ሁነቱን ለእናንተ ቀርጾ ማስቀመጥ ስለሚኖርብኝ እንግዲህ በምንም መንገድ ገልሻ ገብቼ ማደር አለብኝ ማለት ነው። ሩሚ ጀማልም እንግዲህ ትምህርትም ስለተዘጋ ረፍት ላይ ስለሆነ ከአያቶቹ ጋር ገጠር ለማሳለፍና ሰርጉም ላይ ለመታደም ቀድሞኝ ወደ ገልሻ ሄዷል። በዚህ አጋጣሚ እንግዲህ የቤተሰባችንን የሰርግ መሰናዶ በሌላ ፕሮግራም የማስቃኛችሁ ነው የሚሆነው። አሁን እንግዲህ ጉዞዬን ወደ ገልሻ አድርጌያለሁ። የዳባ መግለቢያን ዳገት ተያይዤዋለሁ። በዚህ አጋጣሚ ዛሬ በዚህች ዕለት ከዓመታት የስደት ቆይታ መልስ ከቤተሰቦቿ ጋር ሆና ወግ ማረጓንና ደስታዋን ለማየት ለበቃችው ስደተኛዋ እህቴ ለሙሽሪት ነጃት ብሬና ለሙሽራው አሊ ዳውድ መልካም የትዳር ህይወትን እየተመኘው ፕሮግራሜን በዚሁ ቋጫለሁ። ቸር ሰንብቱልኝ።
የበልግ ማሳ ድባብ ግራይ ሜዳ ይባላል ተመልካቾች ወይም ሌላ ስሙ ለእንቆጭ ነው እንግዲህ እንዴት ደስ ይላል አየሩ እዚህ ጋር ናችሁ